ቦትና ምናልባት የካሜራ ጥራት ምናምን ካለ ይቀጥላል። ወደፊቱ አስተካክዬ እመጣለሁ። አሁን ሀገሪቱ ያለችበት ሁኔታ እጅግ ከባድ እና ምናልባትም ወደ መበታተን ሊያመራ የሚችል ከባድ ሁኔታ ነው ያለችው። የምልበት ኦፍኮርስ ውስብስብ የሆኑ የቆዩ ችግሮች እንደተጠበቁ ሆነው ግን ባለፉት 8 ዓመታት ብልጽግና ያው ኢህአዴግ የነበረው በሂደት ራሱን ብልጽግና ብሎ በመዋሃድ አመራርነቱን ይዞ የቀጠለው ኃይል ሁሉንም ችግሮች በመሳሪያ በጦርነት የመፍታት አባዜ ነው አንዱ ትልቁ ችግር። ከዛ ግን የ8 ዓመቱ የመንግስትነት ጉዞም በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ በሁሉም ረገድ ሀገሪቱ እጅግ ከፍተኛ የሆነ ምስቅልቅል ውስጥ የገባችበት በግልጽ ወደዚህ አቅጣጫ ነው እየሄድን ያለ ነው ብሎ በትክክል ሊያስረዳ የሚችል መንግስታዊ አመራር እጦትም ለምሳሌ በኢህአዴግ ጊዜ በግልጽ የነበሩት ጉድለቶችም ይታወቃሉ። ወዴት መሄድ እንደሚፈልግም ስርዓቱ በግልጽ የሚያስቀምጣቸው ነገሮች አሉ። መካከለኛ በኢኮኖሚ ረገድ ወደ መካከለኛ ገቢ ያላቸው ሀገራት፣ በዲፕሎማሲው ረገድ በቀጠናችን ያለው ግንኙነት፣ በአፍሪካ ደረጃ አህጉራዊ ያለው አቋም ይታወቃል። ከዓለም አቀፉ ማህበረሰብ ጋር ለምሳሌ ከክላይሜት ቼንጅ ጋር ተያይዞ ለምሳሌ የነበረው ስታንድ ይታወቃል። ከኢኮኖሚ ጋር ተያይዞ ምን አይነት መንግስታዊ አካሄድ እንደሚሄድም ይታወቃል። ልማታዊ መንግስት ብሎ መንግስት በኢንፍራስትራክቸር በመሰረተ ልማት ዘርፈ ብዙ ኢንቨስትመንት የሚያደርግበት ሁኔታ ነበረ። ሌሎችም እንደ ፓርቲም ራሱ አውራ ፓርቲ እኔ ነኝ ብሎ በግልጽ አስቀምጦ የሚሄድበት ሁኔታ ነበር። አሁን እንደዚህ አይነት ነገሮች አታይም። በቃ ዝም ብሎ እቃቃ ጨዋታ ነው የሚመስለው። ምን እንደሚደረግ በሀገሪቱ እንደዚህ አይነት መንግስት ነው ያለው እና በዚህ አይነት መልኩ በስነ ሀሳብም በለው የፖለቲካ ፕሮግራምም በለው የኢኮኖሚ ፖሊሲም በለው እታገለዋለሁ ብለህ ለመውሰድ ይከብዳል። አስታውሳለሁ ኢህአዴግን ይታገሉ የነበሩ ሰዎች በግልጽ ሰዎች ራሱ ለመምረጥ አይቸገሩም ነበር። የኢኮኖሚ ፖሊሲውን ይተቹ ነበር። በአፍሪካ በቀጠናው የሚከተለው አካሄድም በአባይ ግድብም ለምሳሌ በግልጽ ይጽፉ ነበር። አንዳንዶች ደግፈው ግን ይሄ ነገር ቢስተካከል ብለው፣ አንዳንዶች ደግሞ ኮምፕሊትሊ ግድቡን አንደግፈው የሚሉ ነበሩ። ሌሎች ደግሞ ይሄ ግድብ በጣም ወሳኝ ነው፣ ሀገራዊ ነው፣ ከኢህአዴግ ጋር ሊኖረን ይችላል፣ ግን በሀገራዊ ጉዳይ ተስማምተን ማሄድ አለብን ብለው ግድቡን ይደግፉ ነበር። እንደዚህ አይነት ነገር የለም። አሁን በሀገሪቱ ለሽያጭ ለድርድር የማይቀርብ ነገር የለም። ይሄ ዝም ብሎ ብሔራዊ ጥቅም መስመር አስምረህ ከዚህ እስከዚህ ድረስ መደራደር እንችላለን፣ ከዚህ በላይ ግን ብለህ የምታስቀምጠው የለም። ኢህአዴጎች በዛ ይታወቁ ነበረ። ለምሳሌ መለስ ከረሜላ ስትሰጡን፣ ግማሽ ከረሜላን ብትሰጡን ፖሊሲያችንን እስካልነካችሁ ድረስ ግማሹን ከረሜላ እንወስዳለን፣ 2፣ 3፣ 4 ሰጣችሁን ግን ፖሊሲያችሁን አስረክቡ ካላችሁን 4ቱን ከረሜላ ይዛችሁ ገደል መግባት ትችላላችሁ ብሎ በግልጽ የሚያስቀምጥ አመራር ነበር። አሁን እንደዛ አይነት ነገር የለም። ከዛ በተጨማሪ ግን ይህ ስርዓት ሁሉንም ነገር በጉልበት ፈታለሁ፣ የብልጽግና ስርዓት አንዱ ትልቁ ችግር ሁሉንም ነገር በጉልበት ፈታለሁ የሚል አባዜ ነው። ከኔ ጋር መስራት የሚችሉት ሰሚት ያደረጉ ለእኔ ጉልበት ሰሚት ያደረጉ ናቸው ብሎ ነው የሚያምነው እና ሁሉም ነገር በጉልበት የመፍታት ጦረኛ ፖሊሲ የመከተል የሀገሪቱ መከላከያ እንደሚታወቁት ግፋቢል በፊት ዳር ድንበር ይጠብቅ ነበረ፣ ሉዓላዊነትን ያስከብር ነበር፣ በሰላም ማስከበር ይሰማራል። አሁን የሀገሪቱ መከላከያ እኮ በኦሮሚያ በአማራም በተለያዩ አካባቢዎች ሚሊሻ ሊሰራው የሚገባ ፖሊስ ሊሰራው የሚገባ ስራ ተሰማርቶ በራሳቸውን በፓርላማ በወቅቱ የመከላከያ ሚኒስቴር የነበሩት ዶክተር አብርሃም በላይ መከላከያው ሚሊሻና ፖሊስ እየሆነ ነው እና ማረፍ ይፈልጋል። ሌሎችም ጄኔራሎች ይህንን ነገር የደገሙት ይመስለኛል በሆነ ወቅት። መከላከያውም ፋታ በሌለው የሀገር ውስጥ ግጭት ውስጥ የገባበት። ሌላው የኤርትራ መንግስት የጋበዝንበት በዚህ 8 ዓመት እጅግ አውዳሚና በጣም የተሳሳተ የተዛባ ፖሊሲ ነበረ። አቶ ኢሳያስን ወደ አዲስ አበባ የተቀበልንበት
መንግስት አሁን ተገልብጦ ያው ከአቶ ኢሳያስ ጋር ስለተጣላ ብልጽግና እየከሰሳቸው ያሉ ተቃዋሚዎች የዛ ዳፋ ነው ብዬ ነው የማምነው። አቶ ኢሳያስ በሩ ተበርግዶ ሲሰጣቸው ያኔ ገቡ። አሁን እንዴት ይውጡ? ከብልጽግና ምዕራባውያን ለያይተው ፕሪቶሪያ ወስደው ከትግራዮች ጋር ሲያስማሟቸው አቶ ኢሳያስ ከሌሎቹ ጋር ወደ መስራት ነው የተሸጋገሩት። ብልጽግናን በጦርነት ወቅት ጠፍንገው ይዘው ሲጠቀሙበት ነበር አቶ ኢሳያስ። ከዛ ብልጽግና ከእጃቸው እንዳፈተለቀ ሲያውቁ ከሌሎች ጋር ወደ መስራት ነው የገቡት። በተለይ ከኤርትራ ጋር የተካሄደው እንትን እኔ ትልቁ የብልጽግና ዘመን የስልጣን ዘመን የ8 ዓመት ትልቁ ስህተት ብዬ የምወስደው ከኤርትራ ጋር የተደረገው ራፕሮችመንት አንድ ግለሰባዊ ነበር፣ ተቋማዊ አልነበረም። ሁለተኛ በመርህ በህግ የታሰረ አልነበረም። ጅዳና አቡዳቢ ሄደው የፈረሙት ስምምነት እንኳን ራሱ እኛ አናውቀውም ምን እንደሆነ። አቶ ገዱ አሁን እዚህ በውጭ ሀገር አሉ፣ የውጭ ጉዳይ ሚኒስቴር ነበሩ በወቅቱ። ከእሳቸው በፊትም ዶክተር ወርቅነህ ገበየሁ ይመስለኛል። እነሱም የሚያውቁት አይመስለኝም። ፓርላማ ላይ ቀርቦ ውይይት አልተደረገበትም እና የዛ አይነት ግንኙነት ወደ ምን በር ከፈተ? ሌሎችም በማዕከላዊ መንግስቱ ላይ ያመፁ ኃይሎች ከኤርትራ መንግስት ጋር መስራት ያው ብልጽግና ሞራል የለውም እኛን ለመተቸት ወደሚል፣ ሌሎቻችንም ተከፋፍለን በዛ በጎራ ለይተን የሀገሪቱን ጥቅምን ብሔራዊ ጥቅምና መከተል ያለብን ፕሪንስፕል ቀርቶ አንዱን ጎራ መርጠን የምንጠዛጠዝበት ሆነ። መሆን የነበረበት አይ ብልጽግና የሚሄደው አካሄድ ልክ ነው፣ ልክ አይደለም፣ ስህተት ነው። እንዲሁም እሱን ፈለግ ተከትሎ አሁን አማጽያኖች የሚሄዱበት አካሄድ ልክ አይደለም። ሀገራዊ ጉዳይ ነው። ህወሓትም ያኔ አንድል የተደረገበት መንገድ ከአቶ ኢሳያስ ጋር በመስማማት በጣም አደገኛ ነበረ። ህወሓትን ባገለለ መልኩ የትግራይን በሚከብ መልኩ ከዛም አልፎ አቶ ኢሳያስ በኢትዮጵያ ውስጣዊ ጉዳይ በአደባባይ ጌም ኦቨር ወያኔ ብለው እስከ መናገር የደረሱበት፣ ከዛም እዛ ሚሌኒየም አዳራሽ መጥተውም በጋራ ሆነን ጠላቶቻችን እናንበረክካለን ያሉበት ሁኔታ የውጭ ሀገር ፕሬዚዳንት ነው። አስበው እንግዲህ አይ ከዚህ እስከዚህ ያለው በጉርብትና በቀጠና ጉዳዮች መወያየት እንችላለን። ህወሓትም ቢሆን በቃ በኢትዮጵያ ጉዳይ ባለቤት ነው፣ የጉዳዩ ባለቤት ነው። እንደዛ ነው መታየት ያለበት። ኢሳያስን በማስቀደም ህወሓትን በመግፋት ነው። አይ ቲንክ አቶ ልደቱን በዛ ዋጋ ከፍሏል። በጣም ፌመስ የሆነ ንግግሩ አስታውሳለሁ። ከደብረጽዮን እና ከኢሳያስ ደብረጽዮን ይቀርበኛል፣ ከጃዋር እና ከኢሳያስ ጃዋር ይቀርበኛል ብሎ የተናገረበት። ውስጣዊ ጉዳዮቻችንን በራሳችን መያዝ ስንችል ለውጭ ጋብዘን የመስጠት ባህሪ በአቶ ኢሳያስ ተጀመረ። ከዛ የአባይ ግድብ መጣ። ሶሺ ራሽያ ላይ የተካሄደው ነገር ታውቁታላችሁ። ትራምፕ ተጋበዘ፣ ፈንጅ ፈነዳ ተብሎ የኤፍቢአይን ምርምር ተባለ። ሀገሪቷ በቃ የማንም እንትን ሆነች። ከዛ አሁን ባለው በቀጠናዊ ጉዳይ ደግሞ እንደምታውቁት ነው አርኤስኤፍን ለመደገፍ ከዩኤኢ ጋር በመሆን በዛኛው ወገን ተሰለፈ ብልጽግና። ሌሎቹ ደግሞ በሳውዲ በምትመራው ግብፅን ባለችበት ሱዳንና ኤርትራ ባቀፈው ሳይሆኑ እና የምናደርጋቸው ግንኙነቶች እንኳን ራሱ ጦርነቱን በሚያሳልጡና እርስ በራሳችን የምንገዳደልበት አዚፍ የራሳችን አቅም ያነሰ ይመስል የሌላም ጭምር ጋብዘን ማለት ነው በቀጠናው የሆነ ውጥንቅጥ የገባንበት ሁኔታ ነው ያለው እና ይሄ ደግሞ የሀገሪቱን ኢኮኖሚ አውድሞታል። የሰው ኃይል ወድሟል። ትግራይ ላይ ብቻ እንደምታውቁት ከ1 ሚሊዮን ገደማ ሰው አልቋል። በነገራችን ላይ የትግራይ ያልን ስናነሳ ሌላ አይደለም፣ ኢትዮጵያዊ ማለታችን ነው። የኢትዮጵያ ሕዝብ በ1 ሚሊዮን ጎደለ ማለት ነው። አሁን ባለን ሌጋል ጂኦግራፊካሊም ሌጋሊም ኮንስቲቱሽናሊም በሚታወቀው ትግራይ የኢትዮጵያ አካል ነው። ስለዚህ በእንደዚህ አይነት ሁኔታ ነው ያለችው ሀገሪቱ። እልቂቱ ቀጥሏል። የጦርነት ኢኮኖሚው ቀጥሏል። ኢኮኖሚው እየደቀቀ ነው በጦርነት። በእንደዚህ አይነት ሁኔታ ነው፣ እጅግ ከባድ ሁኔታ ነው ያለው። ምናልባት መፍትሄው ምንድነው የሚለው ወደኋላ እድል ከተሰጠ ይመጣበታለሁ። ግን በእንደዚህ አይነት ሁኔታ ያለ ነው ለማለት ፈልጋለሁ። አመሰግናለሁ። ቴንኪው አሉላ፣ አንተ ልብ እናመሰግናለን። ቅድም አሸናፊ ገብቶ ነበረ። አሸናፊ ገብቶ የነበረው እሱ ነው። አሁንም ሞክር ሞዴሬተሮች አታስወጡት እና አንድ ይቀራል። ምናልባት ጀዋር አሉላ በተናገረው ላይ የምትሄድበት ነገር ካለ ወደ አንተ ልምጣና ከዛ ወደ ፕሮፌሰር ትንግርቱ እመጣለሁ። ጀዋር አይ ቲንክ ባለፉት 8 ዓመታት ይሄንበትን ሁኔታ ጥሩ አድርጎ አስቀምጦታል አሉላ። ደጋግሜ እንደምለው በአሁኑ ያለፉት 8 ዓመት
ከዛ በፊት የነበሩትም ችግሮች ተደማምረው በአሁኑ ወቅት ሀገራዊ አንገብጋቢ ጉዳዮች በዋናነት ሁለት ናቸው። ተመጋጋቢና ተደጋጋፊ ችግሮች ናቸው። አንዱ የጦርነት ጉዳይ ነው። በኦሮሚያ ላለፉት 8 ዓመታት ከትግራይ ጀምሮ 6 ዓመታት በአማራ ክልል ደግሞ አሁን 4 ዓመት ሊሆነው መሰለኝ። እንግዲህ እነዚህ ክልሎች ሲደማመሩ የሀገሪቷ 2/3 በላይ የሚሆነው አካባቢ በከፍተኛ ጦርነት ውስጥ ነው ያለው። ይሄ ጦርነት የፈጠረው የኢኮኖሚ ድቀት የመውድመት ብቻ ሳይሆን የኢንሴኪሪቲ እዚህ ጉዳይ እዚህ ሶሻል ሚዲያ ላይ የሆነ ግን ጉዳይ አስመልክቶ መጋበዝ ከፈለጋችሁ የምትጋብዙት ራጁ ነው። ሌላ ሶሻል ቲክቶክ ላይ ራጁ ለአንተ ማነሳለህ እንደ መንደርደሪያ እንዲሆነ 1974 የተመሰረተው ኦነግ አሁን ድረስ የተታኮሰ ነው ከመንግስት ጋር። ጥያቄያችን አልተመለሰም የሚሉ የመታገያ አጀንዳዎች አሉ። አሁን በአንተ ትንታኔ ኦነግ የሚያደርጋቸው ትግሎች አጠቃላይ የኦሮሚያ ህዝብ ነባራዊ ሁኔታ ምን ይመስላል? እስኪ እሱን ነገር ጥያቄውም አልተመለሰም ብለህ ታስባለህ? እንደው ለመንደርደሪያ እንዲሆነ ነው እና 9 ደቂቃ አለ። እንትኑን ይሄ ምንድነው ሴቲንጉን ስትቀያይሩት ግራ እንዳያጋባን ምንድነው የምታደርጉት? ጀዋርን እዛ ፊክስ አድርጉት አየር ላይ። ከዛ እኔ ከጀዋር ጎን አድርጉኝ እና ተናጋሪዎች ሲመጡ እኔን ወደ ታች ታወርዱኝ እና ተናጋሪን ወደ ላይ ከፍት አድርጉታላችሁ። ውዥንብር እንዳይፈጥር ማለት ነው። ኦኬ አሁን ከተቻለ ራጁን ወደ እኔ ቦታ ተወስዱታላችሁ። ካልሆነ ግን እዛው አስቀምጡት፣ ችግር የለውም እንዳይተረማመስ ማለት ነው። ራጇችን 9 ደቂቃ አለ። እስኪ አጠቃላይ ኦሮሚያ ክልል ላይ የሆነ ግን ትግል አስመልክቶ ያንተን ከስብት ንገረን። አይ ቲንክ 9 ደቂቃ የሀገሪቱን ነባራዊ ሁኔታ እንዲገልጹ ነው ለሁሉም የተሰጠው። ለእኔ ላይ ተጨማሪ የኦሮሚያ ክልል እንትን አነሳ ደቂቃዎች መጨመራቸው ግድ ይላል። ለምን ግዙፍ እንደሆነ ማህበረሰብ ችግራችንን ያን ያህል ስለሚገዘፍ የኔም እይታ ሀገራዊ የሆኑ ጉዳዮች ላይ ወንድሞቼ ያነሱትን የምጋራውን ትቼ የሚጨመር ብቻ እየጨመርኩ ነው የሚሄደው። ዩኖሜኔ ቶፒክ ላይ ብቻ ነው ፎከስ የማደርገው። ከሱ በፊት 1 ደቂቃ እንድትጨምርልኝ፣ አንደኛ እንደዚህ አይነት ሩሞች ቢቀጥሉ ከዚህም በፊትም ስል ነበረ። ሁለተኛ ደግሞ ብልጽግናዎችንም ጋብዟቸው መጥተው እኛ ጋር ቁጭ ብሎ እስቲ ያውሩ ያላቸውን ብልጽግና የሚባለው በመናብ ዝም ብሎ ከሚቀር ምን አይነት እይታ አለው የሚለውንም ማህበረሰባችን እንዲረዳው መሸሽ ጥሩ አይመስለኝም። አይኖ ውጭ ያለው ኃይል ብልጽግናን መደገፍ እንደ ሽንፈት ስለሚወስድ በሆነ ሽጉጫ ስር ነው የሚደበቀው እና ቢመጡ ደስ ይለኛል። ሌላኛው ስራ ቦታ ስላለው ከተናገርኩ በኋላ ቪዲዮ እየዘጋው እንትን ሲመጣ እንትን ካልኩኝ አንደርስታንድ አያርገኝ የሚል ነው። ለእኔ የባለፉት 8 ዓመታት ውስጥ የተደረጉ ነገሮችን የኢትዮጵያ ነባራዊ ሁኔታ ካነሳን ኢኮኖሚካሊ ድሮ ሀብታምና ድሀ ልዩነት የለውም። አንድ እንጀራ ይበላል፣ ወጡ ነው የሚለያየው። ልዩነት አልነበረውም። አፐር ክላስ አለ፣ ሎወር ክላስ አለ። ሚድል ክላሱ ደሞዝተኛ ነው። ደሞዝ ሲመጣ ወደ ሀብታም ይጠጋል፣ ደሞዝ ሲያጣ ሞዴል 66 ይፈርማል፣ ታች ወርዶ እንደ ድሀ ይሆንና አሁን ያለው የኢትዮጵያ ኢኮኖሚ ሁኔታ በጣም የላጠጠ ሀብታም የደሴቷ ሰዎች ጀዋር የሚላቸው ከመንግስት ጋር ተያያዥነት ያላቸው ሳቦቴጅ የሚሰሩ ምንም መኖር የማይችል ለዳቦ የሚኖር ታችኛው ክላስ ነው ያለው ማለት ነው። ሚድል ክላሱ ጠፍቷል። ኢኮኖሚያችን ያንን ነው የሚመስለው። በሀገር ደረጃ ብድር ላለመክፈል ብዙ አይታችኋል። የተለያዩ ሪፖርቶችን በኢኮኖሚ ከሄድክ የሚያመርት ገበሬ የለም። በኢኮኖሚ ማደቀቅና አንኤምፕሎይመንት ሬትን ሀይ ማድረግ መንግስት ለወታደር ግብአት እየተጠቀመው ነው። ወጣቶች ስራ ሲያጡ ፑል ቤት ይሄዳሉ። ከፑል ቤት ያፍሳቸውና ሄዶ ለማገዶ ይጠቀምባቸዋል። አሁን ባሉበት ጦርነት ውስጥ ኢኮኖሚውን እንደዚህ ማየት እንችላለን። ፖለቲካ የሚባለው የፖለቲካ ምህዳሩ ጠባብ ነው። ምርጫውም ይስሙላ ነው። የተሳተፈውም አስገዳጅ ሁኔታዎችን አምጥቶ ነው እንጂ የፖለቲካ ምህዳሩ የለም። ከፖለቲካ ምህዳር ውስጥ አንዱ ይኸውን ምክክር ኮሚሽን የሚባለው ነው እና እንደ ኦሮሞ ኮንሰፕት ኦላ ያልተሳተፈበት፣ ኦነግ ያልተሳተፈበት፣ ካፋዊ ያልተሳተፈበት ምክክር ኮሚሽን ምን አይነት ሊሆን ይችላል የሚለውን ማየት ይችላል። ሌሎች አካባቢውን ተቃዋሚዎች ያልተሳተፉበትን የፖለቲካ ምህዳሩም ጠባብ ብቻ ሳይሆን ምንም የሌለ የመርፌ ቀዳዳ የሆነ የፖለቲካ ሂደት ያለበት ማህበራዊ ጉዳይ ላይ ብዙ ሰዎች ጦርነትን ያነሳሉ፣ ግጭትን ያነሳሉ። እኔ እይታ ግን ያ ብቻ አይደለም። ብልጽግና ካመጣቸው በጣም መጥፎ ነገሮች አንዱ የህዝብ ለህዝብ ግንኙነቱ የሻከረበት። ዛሬ ጎረቤትህ ማን ነው ብለህ በኤር የምትጠይቅበት
አይነት ደረጃ ላይ ደርሷል ማለት ነው። ማህበራዊ ጉዳያችን የማህበራዊ ሂደቱ እንደዛ ቅድማውን ጀዋር ወጥቶ መግባት የሚል ሰላም ላይ ያነሳዋል። የሞተብህን መቅበር፣ ሰርግህን መሄድ፣ አባትና እናትህን መቅበር ማትችልበት፣ መታሰር ደግሞ ብርቅ የሆነበት ድሮ ቲፒኤልኤፍን ስንከሰው ጠርሙስ ያንጠለጠለ ያን ነው አይደለ? ዛሬ ግን አንጠልጥለህም ህይወቴ ይትረፍ የሚል ነው። ላንች ላይ እስር ቤት ያለውን ሰው ምሳ ወስደህለት እራት ላይ የቦይል ቀዳዳ ውስጥ ተገሎ ነው የምታገኘው። ያን ያህል አለ ማለት ነው የማህበራዊ ጉዳዩ። ሰላም በተመለከተ ትግራይ ክልል አካባቢ ያለው በፌዴራል መንግስቱ በቲፒኤልኤፍ በሌሎች ኃይሎች ያለው ሽኩቻ የትግራይ ህዝብ አበንደን ሆኖ በጣም ዋጋ እየከፈለ ነው። የትግራይ ህዝብና ውሀትን ለይተን ማየት መቻል አለብን። የትግራይ ህዝብ እንደዚህ ቁማር መሀል ዋጋ እየከፈለ ነው። አማራ ክልል አካባቢ ማልገዛቸው ቅድም ወንድሜ ፕሮፌሰር ትንግርቱ ያነሳቸው አንዳንድ ነገሮች ማልገዛቸው አሉ። ግን የአማራ ህዝብም እንደ አማራ ህዝብ በስርዓቱ ተጠቂ ነው እንደ ሌላኛው አካል። ወደ ኦሮሚያ ክልል ስንመጣ በጣም አንተ አንሳ እንዳልከኝ ኦሮሚያ ክልል አካባቢ ያለው ፖለቲካው ራሱ የሚወራው የሚጣላውም ሰሜኑ አካባቢ ያለውም ሽኩቻ ሰንተሩ የስበት ማዕከል ኦሮሚያ ናት። የስልጣን በትሩ ስርዓቱም እየተጠቀመ ያለው በስበት ማዕከሉ እዚህ ነው ያለው። ይህ መንግስት ማህበራዊ ጉዳይ ላይ አንድ ካጠፋ ስርዓቱ ካመጣብን ጣጣ ውስጥ አንዱ በኦሮሞ ጉያ ስር ተወሽቆ ሌሎች ህዝቦች ኦሮሞና ኦሮሚያ ላይ ጠላት እንዲሆኑ ገዝቷል። በዚህ ረገድ ኦሮሚያ ክልል አካባቢ ያለው ውስብስብ ነው። ኦሮሚያ ክልል አካባቢ የጸጥታ ችግር አለ። በተለይ ድንበር ዘለል የሆኑ ጥቃቶች ምዕራብ ኦሮሚያ ላይ የሚደረገው ሰው መገደል ያለ ነው። ከትናንት በያ አንገር ጉትን ላይ ሰው ከነህይወቱ ከመኪና ጋር ነው የተቃጠለው። ቦካ ሀራሞች አላደረጉም። ኢንተርፖል ሄደህ ብታነብ ምዕራብ ኦሮሚያ ላይ የሚፈጸም ወንጀል በአፍሪካ ተፈጽሟል። ተነጻጻሪ ሰላም አላቸው የሚባሉ ቦታዎች ባሌ ብትሄድ መደወላቡ ላይ የድንበር ግጭት፣ ቦረና ላይ ብትሄድ ከሶማሌ ክልል እያጋጨ፣ ምስራቅ ኦሮሚያ ብትወስድ፣ ሰሜን ኦሮሚያ ወሎ ላይ ብትወስድ፣ አፋርና አማራ ክልል አካባቢ፣ ሰሜን ሸዋ ጋር ብትወስድ ዘሴንቲንግ ኦሮሚያ ክልል አካባቢ እንዳለ ሰላም የሚባል ነገር በጽሁፍ ሁሉ ማያየው ሆኗል ህዝቡ። ለነገሩ ኢትዮጵያን አውድ ስታነሳ ተገላቢጦሽ ነው። ሰላም የሌላት የሰላም ሚኒስቴር ያላት ብቸኛዋ ሀገር ናት ኢትዮጵያ። ሰላም የሌላት የሰላም ኖቤል ተሸላሚ መሪ ያላት ሀገር ናት። ተገላቢጦሽ ነው። ስለዚህ የኦሮሚያ አውዳዊ ሁኔታን ካነሳ ያን፣ በሌላ በኩል ደግሞ ይህ ተያያዥነት ያላቸው ድንበር ዘለል ቅድም ያነሳቸው በዲፕሎማሲ ረገድ በጣም ፌለሪቲ አለ። በዲፕሎማሲው ረገድ ፌለሪቲ የሚያሳዩት ዛሬ ኢትዮጵያ ፕሮክሲ ዋርን የምታስተናግድ ሀገር አያል ሀገር ሆና ያለች ፖሊሲ የምጠቀሙት የዲፕሎማሲ ፖሊሲ የሰው ደጅ የሚያጠና አድርጎ ዛሬ እነ አረብ ኤሜሬት ፕሮክሲ ዋር አድርገው የእኛ ልጆች ከአልቡርሃኒ ከሌላ ጎን እየተሰለፈ ሌላኛው ደግሞ ከፈጥኖ ደራሹ ኃይል ጎን እየተሰለፈ ህይወት እየከፈለ ነው ያለው ማለት ነው። ያን ደግሞ እንዲያደርግ አንኤምፕሎይመንት ኢኮኖሚው አልፏል። ልጆችን እየያዘ ሁለቱም ቦታ እየተደረገ ነው። ያ ደግሞ የውስጥ ችግርን ሳይፈቱ እየተንጠራሩ የሌላ ሀገርን ፕሮክሲ ዋር እያካሄዱ አድርገዋል። የቅድም የተነሱት አሁን የሻቢያን የሌሎቹን ሻቢያ ደጅ እንዲጠና ተቃዋሚ የሚያደርገውም እኮ የውስጥ ችግርን መንግስት መፍታት ስላልቻለ ነው። ቁጭ ብሎ ከመፍታት የሌሎችን ፕሮክሲ ዋሮችን አስተናጋጅ የሆኑ ኦፖርቹኒቲዎችን ፈጥሮ ስርዓቱ ወደዛ እንዲገባ ተደርጓል። ስለዚህ ኦሮሚያ ክልል አካባቢ ያለው በጣም አሳዛኝ፣ ሌሎች ማህበረሰቦች ደግሞ ባለጊዜ እያሉ እየፈረጁ ማህበረሰቡን ግን የኦሮሞ ጉያ ስር ተደብቆ ስርዓቱ ዋጋ እያስከፈለን ያለው። ስለ ኦነግ ያነሳኸው ኦነግ 1973 ተቋቁሞ ትግል እያደረገ ነው ምንድን ነው ምን የሚባለውን ኦነግ ሲጀምር የኦሮሞ ህዝብ ከኦነግ በፊት በተናጠል በቡድን ጥያቄ በዛች ሀገር ስላለው ትግል ጀምሯል። ኦነግ ከተደራጀ እንደ ኦነግ የኦሮሞ ነጻነት ትግል ተብሎ ተጀምሯል። ይህ ሁሉ አውድ አላቸው። እስከ 91 የነበረው ከ91 2018 የነበረው ከ2000 እስካሁን 18 አሁን እስካለ ነው ድረስ በዚህ አውድ ውስጥ እኔ ዜሮ ታይምስ አላደርግም። የኦሮሞ ኦነግና የኦሮሞ ህዝብ ትግል መልስ ያገኛቸው ጥያቄዎች አሉ። ግን ፋንዳሜንታል የሆኑ ዛሬም ለምክክር ቀርቦ ማንም የሚሳለቅበት የድንበር ጉዳይ፣ የቋንቋ ጉዳይ፣ የራስን በራስ የማስተዳደር ጉዳይ፣ የራስን ኢኮኖሚ መጠቀም ጉዳይ ከዚህም በፊት አንተ ስታነሳ ብዙ ጊዜ የጥቀልን የምናነሳቸው አሉ። እነ ጫላና እነ ሌሊሳ አምርተው እነማን ኤክስፖርት እንደሚያደርጉ ታውቃለህ። እነዚህ አይነት ኤክስፖርቴሽኖች እንዳለ በኢንቨስትመንት ስም አረብ ኤሜሬቶች፣ ተርኮች የባሌን ሰፊ እርሻ መሬት ኦሮሞ የሚጠቀምበትን ማን እየተጠቀመ እንዳለ ታያለህ። እነዚህ ሁሉ የኦሮሞ ጥያቄዎች
አልተመለሱም። ስለዚህ እኚህ የኦነግና የኦሮሞ ህዝብ ማታገያ ጥያቄዎች ናቸው። ሌሎች ጥያቄዎች ቅድም ወንድሞቼ እንዳነሱት ትግራይ ክልል፣ አማራ ክልል ያለው ኮመን የሆነ ስርዓቱ ያመጣው የፖሊሲ የማህበራዊ ጉዳይ የፖለቲካ ጉዳይ ጥያቄዎች እንዳሉ ሆነው እነሱም ማታገያ ሆነው ግን በተናጠል ይሄን ነው ኦነግም ትግሉን በሰላማዊ መንገድ አደርጋለሁ ብሎ ያለው ኦነግም በትጥቅ ትግል የኦሮሚያን ጥያቄ መልሳለሁ ብሎ ህይወቱን እየሰዋ ያለ ኦላም የቀረኝ ጥያቄ አለኝ ብሎ እየታገለ ያላቸው ፋንዳሜንታል የሆኑ የኦሮሞ ጥያቄዎች አልተመለሱም ብሎ ነው። ስለዚህ እነዛ ጥያቄዎች አንድ የምጋራው ነገር አንተ ከምታነሳው ፐርስፔክቲቭ አሁን ባለን አውድ ቁጭ ብለን ጥያቄዎቹን መፍታት እንችል ነበረ። መንግስት ግን ቁጭ ብሎ ጥያቄን የመፍታት ፍላጎት የለውም። ንጉስ ከሞተ ንጉስ ከሞተ ጦርነት አበቃ ይባላል። ለዚህ አይደል ኃይለ ሥላሴ ወደ እንግሊዝ የሄዱት? የኦላ መሪዎች አገሪቱ አየር ክልል መንግስት የሚቆጣጠርበት አየር ክልል ውስጥ ሪስክ ወስደው ታንዛኒያ ድረስ ሄደዋል። ስለዚህ የሰላም ፍላጎት አላቸው ማለት ነው። መንግስት የሰላም ፍላጎት ስለሌለው ያ ጥያቄ እኔ ጦርነት ውስጥ ሳይገባ መሳሪያ ሳናነሳ ቁጭ ብለን መፍታት የምንችለውን መሳሪያም እንዲነሳ እያደረገ ያለው መንግስት ለሰላም ፍላጎትና ዊሊንግ አለመኖሩ ነው ብዬ ነው የማነሳው። ቴንኪዩ ራጅ። ወደ ጀዋር ልምጣ እስኪ። የኦሮሚያን ክልል ሁኔታ እንዴት ትገልጸዋል? ራጅ በደንብ አስቀምጦታል። ግን ለሚ ፕሌይ ዴቪስ አድቮኬት አይ ቲንክ ሁለት ነገር ወሳኝ ነው ከኦሮሞ ወጣቶች አንጻር ኢመርጂን አመራር አንጻር የኦሮሞ ፖዚሽን በኢትዮጵያ ፖለቲካ ውስጥ ከዛሬ 8 ዓመት በፊት ከነበረው ውስጥ አይደለም ያለው። አሁን የኦሮሞ ክላስ በሁለት ነው ያለው፣ በሀፍ እና ሀፍኖት። ከኦሮሞ ውስጥ ስልጣን የያዘ ቡድን አለ። ያ ስልጣን የያዘ ቡድን ኦሮሞንም ሌላውን ማህበረሰብ እየበዘበዘ እየዘረፈ እየገደለ ያለ ነው። ስለዚህ ኦሮሞ ሁለት ተቃራኒ ግን ተሸክሟቸው የሚሄድ በርደኖች መመተውበታል። አንዱ ይገደላል፣ እንደውም ግድያውና ዘረፋው ከዚህ በፊት ከነበረው የባሰ ሆኖበታል። ሁለተኛው ደግሞ በሱ ስም ብዝበዛና ግድያ ሲካሄድ ነው። ጠያቂ ነው ተጠያቂ ነው። በአንድ ወገን መብቱን እየጠየቀ ነው። ከዚህ በፊት የነበሩ የብሔር ጥያቄዎች ብቻ ሳይሆን እንደ ግለሰብ ራሱ የህልውና ጥያቄዎች፣ የሰላም ጥያቄዎች፣ የዳቦ ጥያቄዎች፣ ቤዚክ የሰርቫይቫል ጥያቄዎች መጥተውበታል። በሌላ ወገን ግን የእሱን ቋንቋ የሚናገሩና በሱ ስም የሚብሉ ውጀሌዎች ስልጣን ስለያዙ ሌላው ማህበረሰብ ደግሞ አሁን እንደውም ትንሽ ባለፉት ዓመታት ትንሽ እየተሻለ መጣ እንጂ ብሬ የሚደረግበት ሁኔታ አለ ማለት ነው። ተጓጅም ነው ተከሳሽም ነው። እኔም ሆንኩ ራጅም ሆን ሌሎች የኦሮሞ ወጣቶች መቀበል ያለብን መንግስትን እየጠየቅን ሌላው ማህበረሰብ ደግሞ እንዲረዳን ማድረግ፣ ትግላችንን ደግሞ ከሌላ ማህበረሰብ ጋር ማቆራኘት ግዴታ ከድንበር ዘለል ብሔር ድንበር ዘለል የሆነ የትግል ስትራቴጂ እና የትግል ትርክት ማምጣት አስፈላጊ ነው። አማራ ክልል ሊሆን ያለው፣ ትግራይ ክልል ሊሆን ያለው፣ ሌላው ክልል ያለውን ነገር ዝም ብለን ልናየው የሚገባን ነገር አይደለም። ቀረብ ብለን ማየቱ አስፈላጊ ነው። ስትራቴጂ ኦሮሞ በነገራችን ላይ ሌሎች ወንድሞቻችን ልትረዱን የሚገባው ስትራቴጂክ ባለፉት 8 ዓመታት አሁን በብዙ ጊዜ በኦሮሚያ ስለምጽፈው ትንኩርት እንኳን ታነባለህ፣ ሌሎችም ላታነቡት ይችላላችሁ እንጂ ባለፉት 3-4 ወራት እያወጣሁት ያለው ጉድ እኔን ራሱ ሊያሳብረኝ ደርሷል። ኢንክሬዲብል አይ ኩድንት ብሊቭ ኦሮሚያ ውስጥ ኦሮሞ ነኝ ብሎ ስልጣን በያዘ ኃይል የደረሰው በደል ከዛ በፊት በነበሩት አገዛዞች የደረሰ አይደለም። ግድያው ብቻ ሳይሆን ያገዳደሉ ዘይቤ፣ ዘረፋው ቄሮ አምሶ ኢህአዴግን እጅ ላይ የተባዘዘው እኮ መሬት ሊቀራመጡ ነው ብሎ ነው። አሁን ክልሉ ሙሉ በሙሉ መንግስታዊና ኢ መንግስታዊ የሆኑ በኢህአዴግ ዘመን እኮ በደርግ ዘመን መንግስታዊ በደል ነበረ፣ መንግስታዊ ዘረፋ ነበረ። አሁን የመንግስት ዩኒፎርም የለበሰው ይዘርፋል፣ ይገላል። በመንግስት ስር የተጠለለ የማፊያ ቡድንም ይዘርፋል፣ ይገላል። ሌሎች ወንድሞቻችን መረዳት የሚገባቸው አሁን ኦሮሞ ከዚህ በፊት ኤክስፒሪንስ ያላደረገውን
ሰፋ ያሉ ውይይቶች እናዘጋጃለን። ራጅ ቅድም ብሏል፣ የብልጽግና ሰዎች መጋበዝ አለባቸው። አብሶሉትሊ ተጋብዘዋልም። እኔ አይደለም በነገራችን ላይ ብዙዎቻችሁ ላይ ጋበዛችሁት። እዚሁ ያው ቲክቶክን በደንብ ስለማላውቀው እዚህ ላይ ጥሩ የሆኑ የተለያየ አመለካከት ሊኖራቸው የሚችሉ ከተለያየ የፖለቲካና የማህበረሰብ ክፍል እንዲመጡ ነው የተጠየቋቸው። የጋበዟቸውን ነግረውኛል። አንዳንዶቹ እዚህ ብሔራዊ ውይይቱ ላይ የተሳተፉ ስለሆነ መምጣታቸው ነው። ወደፊት ግን አብሶሉትሊ መምጣት አለባቸው። የገባንበት ሀገራዊ ችግር በሀገራዊ ውይይትና በጥልቅ ድርድርና ክርክር ብቻ ነው የሚፈታው። መምጣት አለባቸው። ለሚቀጥሉት ተራሰ ያው ሰዓቱን ገፋ ገፋ እያደረግ ነው ለተመልካችን መድል እንዲሰጥ። ያልገባችሁ ሰዎች ትገባላችሁ፣ ምን ጥያቄ የለውም። አሁን በጥያቄ መልስ ትገባላችሁ። ውይይቱ የሰለጠነና ሰላማዊ እንደመሆኑ መጠን ኢትዮጵያ ምድር ላይ ኢትዮጵያ እስከሆናችሁ ድረስ ኢትዮጵያን የሚመለከት ጉዳይ ላይ እንደምደግፉት የትኛውም ሀሳብ ያራራሉ የትኛውም ብላ ውስጡ ነው ገብታችሁ ሀሳባችሁን የምትሰጡበትና በሰላማዊ መንገድ የምንቋጭለት ነው የሚሆነው። አጤነው ዘደ አንድ ሀገር ዜጎች ነን። ስንገናኝ ሰላም እንባባላለን፣ በሀሳብ እንለያያለን፣ በፖለቲካ ምንለያለን፣ በሃይማኖት ገብቶ ነበር። አስወጣችሁት። አላስወጣንም። የለውም ኮድ ሰጥቼው ነበረ። ችግር የለውም። እስከመጣ ሰላም ስላለው ምናልባት ሄዶ ሊሆን ይችላለሽ። ምናልባት በሀገራዊ ጉዳይ ብቻ ነው ያቀረብኩትና ሌሎቹ በክልላቸው ያለው ሁኔታ አቅርበዋል እና ምናልባት እድል ከሰጠኝ በኋላ ላይ ወይም አሁን አደሉ ላይ ያለው ሁኔታ ለመግለጽ እንደመጠበሪያ እድል ስላገኙ ሌሎቹ ትግራይ ክልል ውስጥ ያለውን ነገር መናገር ግድ ነው። ትናገራለች፣ ችግር የለውም። ከዛ እንደ መንደርደሪያም እንዲሆንላቸው በተቻለ መጠን ለመንግስት ፌርነስ ብዬ ማነሳቸው ጥያቄዎች ይኖራሉ። እነሱን ትሄዱበታላችሁ። ያን አድርጋለሁ። መጨረሻ ላይ የብሔራዊ ምክክር ኮሚሽን እዚህ ያዘጋጀ ያለውን ውይይት አሸናፊ ገብታል። እሱን የእናንተን ትዝብት ታስቀምጡና እንዳልኳችሁ አንድ ከቲፒኤልኤፍ፣ አንድ ከኦሮሞ ነጻነት ግንባር፣ አንድ ከብልጽግና፣ አንድ ከፋኖ እኔ የማውቃቸው እዚህ ውስጥ እንግዲህ ቲክቶክ ላይ የማላውቃቸው ፖለቲከኞች የላቸው። የእጅን መዳፊያ ነው የማውቃቸው። አንዳንድ አስገባቸዋለሁ። ስለምትናገሩት ንግግር በቂ ግንዛቤ፣ ጨዋነት፣ ስነ ምግባር ያላችሁን ጠንቅቄ ስለማቀት ትገባላችሁ፣ ጥያቄ ትጠይቃላችሁ። ሶስት ወይ አራት ደቂቃ አስጣችኋለሁ። ይሄ የሚቀጥል ነው፣ የመጨረሻ አይደለም። አይንገላጭ የሆነ ውይይት እናደርጋለን። ትገቡና ጥያቄ ትጠይቃላችሁ። ከዛ ትወርዳላችሁ፣ እነሱ ይመልሳሉ። ለጀዋር ከሆነ ለጀዋር፣ ላሉላ ከሆነ ላሉላ ስላሉት ማለት ነው። መጀመሪያ መሐመድን እና ያልተናገሩ ሰዎችን ለእነሱ እድል ልስጥና እንደ መንደርደሪያ አሸናፊ ስብሰባ ስላለው ወደ አንተ ከመምጣቴ በፊት ለአሸናፊ ስለሚቸኩል ለሱ እድል ልስጠውና ወደ አንተ እመጣለሁ። አሸናፊ በስንት መከራን ያስገባንህ፣ እንኳን ደህና መጣ። እስኪ የኢትዮጵያን አሁን የአሁናዊ ሁኔታ አንተ እንዴት ነው የምትገመግመው? እስኪ 9 ደቂቃ አለ፣ ንገረን የሚሰማ ከሆነ ሚዩት ነህ።